ሃይ ዛሬ ስለ ዲፕሬሽን ወይም ድባቴ ያለንን የተዛባ አመለካከት እናወራለን። የመጀመሪያው ነገር ምንድነው? ዲፕሬሽን ድብርት ነው ብለን እናስባለን። ግን ዲፕሬሽን አንዱ መገለጫው ድብርት ሊሆን ይችላል። ግን ዲፕሬሽን ኢሪታብል መሆን ሊሆን ይችላል። ዲፕሬሽን ቁጡ በመሆን ሊገለጽ ይችላል። ሜቢ በአንገር ሊገለጽ ይችላል። ስለዚህ ዲፕሬሽን ማለት ድብርት ነው የሚለው ትክክል ያልሆነ አመለካከት ነው ማለት ነው። ሁለተኛው ደግሞ ዲፕሬሽን ስንፍና ነው። ዲፕሬሽን ሜዲካል ኮንዲሽን እርዳታ የሚያስፈልገው ህመም ነው እንጂ ስንፍና አይደለም። ሶስተኛው ምንድነው? ሁሉ ነገር ካለኝ ወይም ደግሞ ካለሽ ዲፕረስድ መሆን የለብሽም ነው። ይሄ እንደተነጋገርነው ህመም ነው እንጂ ሁሉ ነገር ስላለንና ስለሌለን የሚመጣ አይደለም ማለት ነው። ስለዚህ እድሜ አይመርጥም፣ ጾታ አይመርጥም፣ ወይም ደግሞ ያለን ነገር ዲፕሬሽን ከመያዝ አያድነንም ማለት ነው። አራተኛ ስራ ስንሰራ ዲፕሬሽን ይተወናል ነው። ግን አይደለም። እንደውም የሃይ ፋንክሽኒንግ ዲፕሬስድ የሆኑ ሰዎች መገለጫ ነው በስራ መደበቅ። ያ ስሜት የዲፕሬሽን ስሜት እንዳይሰማቸው በስራ ይደበቃሉ። እነኚህ ነገሮች ስለ ዲፕሬሽን ያለን የተዛባ ግንዛቤዎች ነው ማለት ነው። አሁን ዲፕሬስድ የሆነን ሰው ብንጠይቀው እንዴት ነህ ብንለው ደህና ነኝ ነው የሚለው። ግን ሪሊ እንደዛ ነው? እውነቱ እንደዛ ነው? እሺ እናንተም ብጠይቃችሁ አሁን እንዴት ናችሁ ብላችሁ ምንድነው ደህና ነኝ ሳምንቴ ጥሩ ነው የምትሉኝ አይደለም? ግን እሱን አይደለም መስማት የምፈልገው። እንዴት ናችሁ ኮመንት ላይ አስቀምጡልኝ። እንደገና ላይ ከፍጥረት ካውንስሊንግ የስነ ልቦና እርዳታ ከፈለጋችሁ ባዮ ላይ ባለው ስልክ ይደውሉልን።